ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት በሁለተኛ ፊደላት ቃላት ምስረታ ነው። ሁለተኛ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው እዩት። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ምን ይላል ማለት ነው? እዚህ ላይ በሁለተኛ ፊደላት ቃላት ምስረታ ይላል ማለት ነው። ይኸው እዚህ በእንግሊዝኛም ጽፌላችሁ፣ ግን ይህን የምትረዱት ምንድን ነው? የእንግሊዝኛ ቀጥተኛ ትርጉሙ ሲሆን አማርኛ በእንግሊዝኛ እንዴት ይጻፋል የሚለው አጻጻፉን ነው እዚህ ላይ የሚያመለክተው ማለት ነው። አማርኛ ፊደላት ወይም አማርኛ ቃላት እንዴት ይጻፋሉ የሚለውን ነው የሚያሳይ እንጂ የእንግሊዝኛ ቀጥተኛ ትርጉሙ እንዳልሆነ እዚህ ላይ መገንዘብ ይጠበቅባቸዋል። ስለዚህ በእንግሊዝኛ ፊደላት ደግሞ ምን መጻፍ እንችላለን ማለት ነው? ሁለተኛ ፊደላት ቃላት ምስረታ የሚለውን ልሰንኛም እዚህ ላይ ሁለተኛ ፊደላት ቃል ምስረታ ብለን እዚህ ላይ መጻፍ እንችላለን ማለት ነው። ይህንን የላይኛውን በአማርኛ የተጻፈውን በእንግሊዝኛ የሚተካው አጻጻፉን ነው እንጂ ትርጉሙ ቀጥተኛ ትርጉሙ እንዳልሆነ መገንዘብ ይጠበቅባቸዋል። አሁን በጋራ ይህንን እናንብበው። እናንተም አብራችሁ ከእኔ ጋር ለማንበብ ሞክሩ። ኦኬ እዚህ ላይ ምን ለማለት ነው? ሁለገብ ሁለገብ። እዚህ ላይም በእንግሊዝኛው ምን ይላል? ሁለገብ ሁለገብ። ኦኬ ኤችዩ እንደማን ይነበባል ማለት ነው? እንደ ሁ ይነበባል። ኤልኢ እንደ ለ ይነበባል። ጂኢ እንደ ገ ይነበባል። ቢ ብቻዋን ደግሞ እንደ ብ ትነበባለች ማለት ነው። በአንድ ላይ የሚሆነው ማለት ነው ሁለገብ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ምን አለ? ሉ ኦኬ ሉማሜ ሉማሜ። በእንግሊዝኛው ደግሞ እንዴት እንጽፈዋለን? ሉማሜ ብለን መጻፍ እንችላለን ማለት ነው። ኦኬ ኤልዩ እንደማን ይነበባል? ደሉ ይነበባል። ኤምኤ እንደማን ይነበባል? እንደማ ይነበባል። ኤምኤ ደግሞ እንደማን ይነበባል ማለት ነው? እንደሚ ይነበባል። ስለዚህ በአንድ ላይ ምን ማንበብ እንችላለን? ሉማሜ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ይቺ ሁ ናት። ከመጀመሪያው ጋር ተመሳሳይ ናቸው። እነዚህ ሞክሼ ፊደላት ይባላሉ። ያችን ሁናት ችኘቱን ሁናት ማለት ነው። በድምጻቸው ተመሳሳይ ናቸው፣ ነገር ግን በቅርጻቸው የተለያዩ ናቸው። ሁዳድ። ኦኬ እዚህም በእንግሊዝኛው ደግሞ እንዴት እንጽፋለን ማለት ነው? ሁዳድ ብለን መጻፍ እንችላለን ማለት ነው። እሺ ኤችዩ እንደማን ይነበባል? እንደ ሁ ይነበባል። ዲኤ ደግሞ እንደማን ይነበባል? እንደ ዳ ይነበባል። ዲ ብቻውን እንደ ድ ይነበባል። በአንድ ላይ ሲነበብ ማለት ነው ሁዳድ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ከዚህ ላይ ምን አለ? ሙዝ። ኦኬ ከዚህ ላይም በእንግሊዝኛው ደግሞ እንዴት እንጽፋለን? ሙዝ። ኦኬ የሚዩ እንደ ሙ ይነበባል። ዜድ ብቻዋን ደግሞ እንደዚህ ትነበባለች ማለት ነው። በአንድ ላይ ምን ይላል? ሙዝ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን? ሱፍ። ኤስዩ እንደማን ይነበባል? እንደ ሱ ይነበባል ማለት ነው። አሁንም ሱፍ ብለን ማንበብ እንችላለን። እሺ ኤስዩ እንደ ሱ ይነበባል። ኤፍ ብቻዋን ደግሞ እንደ ፍ ትነበባለች። አንድ ላይ ሱፍ ብለን ማንበብ እንችላለን ማለት ነው። እሺ በጣም ጥሩ። ቀጣይ ደግሞ ምን አለ ማለት ነው? ሩዝ። ኦኬ እዚህ ላይም በእንግሊዝኛው ሩዝ ብለን ማንበብ እንችላለን ማለት ነው። ኦኬ አርዩ እንደ ሩ ይነበባል። ሴድ ብቻዋን ደግሞ እንደዚህ ትነበባለች ማለት ነው። አንድ ላይ ሩዝ ብለን ማንበብ እንችላለን ማለት ነው። እሺ ከዚህ ላይ ደግሞ እናገኛለን ሱ። እዚህ ላይም በተመሳሳይ ይችኛይቱ ፊደል እና ይችኛይቱ ፊደል ተመሳሳይ ናቸው። በድምጻቸው ተመሳሳይ ናቸው፣ ነገር ግን በቅርጻቸው የተለያዩ ናቸው ማለት ነው። እዚህ ላይ መገንዘብ የሚጠበቅባቸው ይችኛይቱም ሱ ናት፣ ይችኛይቱም ሱ ናት ማለት ነው። በምናቸው ነው የሚለያዩት? በቅርጻቸው። በድምጻቸው ግን ተመሳሳይ ናቸው። ለምሳሌ የሰውም አበበ የሚባል ሁለት ሰዎች ሊኖሩ ይችላሉ። ነገር ግን በቅርጻቸው እና በመልካቸው ብታዩቸው የተለያዩ ናቸው። ስማቸው ግን ተመሳሳይ ነው ማለት ነው። ልክ እነዚህንም በዚያ ነው የምትገነዘቡት። እሺ እዚህ ላይ ደግሞ ምን አለ? ሱዳን። ኦኬ
በእንግሊዝኛው ውስጥ እንዴት እንጽፈዋለን የሚለውን ስናየው ሱዳን ብለን መጻፍ እንችላለን ማለት ነው። የሱ እንደማን ይነበባል ማለት ነው? እንደ ሱ ይነበባል። ዲኤ እንደ ዳ ይነበባል። ኤን ደግሞ እንደ ን ትነበባለች ማለት ነው። በጋራ በአንድ ላይ ብለን ማንበብ እንችላለን። ሱዳን ብለን ማንበብ እንችላለን ማለት ነው። እሺ በጣም ጥሩ። ቀጣይ ማን አለች? እቺ ሹ አለች። ሹመት ሹመት። እሺ እንግሊዘኛው ምን መጻፍ እንችላለን? ሹመት ሹመት። ኤስ ኤች ዩ እንደማን ይነበባል? እንደ ሹ ይነበባል። ኤም ኢ ደግሞ እንደማን ይነበባል? እንደ መ ይነበባል። ቲ ብቻዋን እንደማን ትነበባለች? እንደ ት ትነበባለች ማለት ነው። አንድ ላይ ስናነበው ምን ይሆናል ማለት ነው? ምን ይላል? ሹመት ብለን ማንበብ እንችላለን ማለት ነው። ሌላ ደግሞ እዚህ ላይ ማን እናገኛለን? ቆን እናገኛለን። ቁልፍ። ኦኬ እንግሊዘኛው ምን ብለን እንጽፋለን? ቁልፍ ብለን መጻፍ እንችላለን ማለት ነው። ኬዩ እንደማን ይነበባል? እንደ ቁ ይነበባል። ኤል ብቻዋን እንደማን ትነበባለች? እንደ ል ትነበባለች። ኤፍ ብቻዋን ደግሞ እንደማን ትነበባለች ማለት ነው? እንደ ፍ። ስድስተኛ ድምጾች ምንም አናባቢ እንደሌላቸው መገንዘብ ይጠበቅባቸዋል ማለት ነው። በአንድ ላይ ሲነበብ ማለት ነው ቁልፍ ብለን ማንበብ እንችላለን ማለት ነው። ቁልፍ ብለን ማንበብ እንችላለን። እሺ ቀጣይ ደግሞ ምን አለ? ቡድን። ኦኬ እንግሊዘኛው ብለን እንጽፈዋለን። ቡድን ብለን መጻፍ እንችላለን ማለት ነው። ኦኬ አጻጻፋቸውን ደግሞ ስናይ ቢዩ እንደ ቡ ይነበባል። ዲ ብቻዋን እንደ ድ ትነበባለች። ዲ ብቻዋን እንደ ድ ትነበባለች። ኤን ብቻዋን ደግሞ እንደ ን ማንበብ እንችላለን ማለት ነው። በአንድ ላይ ሲነበብ እናነበዋለን ቡድን ብለን ማንበብ እንችላለን ማለት ነው። ቢዩ እንደ ቡ ይነበባል ብያችኋለሁ። እንደ ቡ ይነበባል። ዲ ደግሞ እንደ ድ ትነበባለች። ኤን ብቻዋን ደግሞ እንደ ን ትነበባለች ማለት ነው። አንድ ላይ ቡድን ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን? ቱን እናገኛለን ማለት ነው። ቱታ። ኦኬ በእንግሊዘኛስ ምን ብለን መጻፍ እንችላለን? በእንግሊዘኛ ፊደላትን ተጠቅመን ደግሞ ምን መጻፍ እንችላለን? ቱታ ብለን መጻፍ እንችላለን ማለት ነው። ኦኬ ቲዩ እንደ ቱ ይነበባል። ቲኤ ደግሞ እንደ ታ ይነበባል ማለት ነው። አንድ ላይ ሲነበብ ምን ይላል? ቱታ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን ማለት ነው? ቹን እናገኛለን። እዚህ ላይ ያው ቦታ ቀይራቸዋለሁ። ቹን እናገኛለን። ምን ብለን እናነባዋለን ማለት ነው? ተቹ። ኦኬ እዚህ ላይ በእንግሊዘኛውም ደግሞ ለማንበብ እንችላለን ማለት ነው። ተቹ ብለን ማንበብ እንችላለን ማለት ነው። ቲኢ እንደ ተ ይነበባል። ሲኤችዩ ደግሞ እንደማን ይነበባል? እንደ ቹ ይነበባል። አንድ ላይ ሲነበብ እንደማን ነው? ተቹ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ማን እናገኛለን? ሁን እናገኛለን። ሁነኛው። ኦኬ ሁነኛው እንግሊዘኛው ሁነኛው ብለን ማንበብ እንችላለን ማለት ነው። እሺ ኤችዩ እንደማን ይነበባል? እንደ ሁ ይነበባል። ኤንኢ እንደማን ይነበባል ማለት ነው? እንደ ነ ይነበባል። ቲኤንኤ ደግሞ እንደማን ይነበባል? እንደኛ ይነበባል። ደብሊው ብቻዋ እንደ ው ትነበባለች ማለት ነው። አንድ ላይ ምን ለማን ነው? ሁነኛው ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ማን እናገኛለን? ኑርልኝ። ኦኬ በእንግሊዘኛ ውስጥ እንዴት እንጽፈዋለን? እንዴት እናነባዋለን? የሚለውን ስናይ ኑርልኝ። ኦኬ ኤንዩ እንደማን ይነበባል? እንደ ኑ ይነበባል። አር ብቻዋን እንደ ር ትነበባለች። ኤል ብቻዋን ደግሞ እንደ ል ትነበባለች። ጂኤን ደግሞ እንደማን ይነበባል ማለት ነው? እንደ ኝ ይነበባል ማለት ነው። ምን ይላል በአንድ ላይ በጋራ ምን ለማለት ነው? ኑርልኝ ብለን ማንበብ እንችላለን ማለት ነው። እሺ
ከዛ ማን እናገኛለን? ኙ ነው ቃኙ ቃኙ። ኦኬ ጂኤንዩ እንደማን ይነበባል? እንደ ኙ ይነበባል ማለት ነው። እዚህ ለምን ማንበብ እንችላለን ማለት ነው? ቃኙ ብለን ማንበብ እንችላለን ማለት ነው። ኦኬ ኬኤ እንደ ቃ ይነበባል። ጂኤንዩ ደግሞ እንደ ኙ ይነበባል። በአንድ ምን ይላል ማለት ነው? ቃኙ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ምን እናገኛለን? ኡን እናገኛለን ማለት ነው። ኡመር ኡመር። ኦኬ በእንግሊዝኛውም እንደዚህ እናነባዋለን። ኡመር ኡመር ብለን ማንበብ እንችላለን ማለት ነው። ዩ ብቻዋን እንደማን ትነበባለች ማለት ነው? እንደ ኡ ትነበባለች። ኤምኢ እንደ መ ይነበባል። አር ብቻዋን ደግሞ እንደ ረ በጋራ ስናነበው ኡመር ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን? ኩን እናገኛለን። ኩንታል ኩንታል። ኦኬ እንግሊዘኛውም ደግሞ እንዲህ ምን እናነባዋለን ማለት ነው? ኩንታል ኩንታል ብለን ማንበብ እንችላለን ማለት ነው። ኦኬ አጻጻፋቸውን እስኪ እንየው። ኬዩ እንደ ኩ ይነበባል። ኤን ደግሞ እንደ ን ትነበባለች ማለት ነው። ቲኤ እንደ ታ ይነበባል። ኤል ብቻዋን እንደ ል ትነበባለች። በአንድ ላይ የሚለው ማለት ነው? ኩንታል ብለን ማንበብ እንችላለን ማለት ነው። ውበት የሚል ቃል ማግኘት እንችላለን ማለት ነው። እሺ በእንግሊዝኛ ውስጥ እንዴት ይጻፋል፣ እንዴት ይነበባል የሚለውን ስናይ ውበት ብለን ማንበብ እንችላለን። እሺ አጻጻፉን ደግሞ እንየው። ደብልዩ እንደ ው ይነበባል። ቢኢ ደግሞ እንደ በ ይነበባል። ቲ ብቻዋን እንደ ት ትነበባለች ማለት ነው። በአንድ ላይ ምን ማንበብ እንችላለን? ውበት ብለን ማንበብ እንችላለን ማለት ነው። እሺ በጣም ጥሩ። ቀጣይ ደግሞ ማን እናገኛለን ማለት ነው? ኡን እናገኛለን። ይችም ከላይ አንበበናት አልፈናል። ከዚች ጋራ ተመሳሳይ ናቸው። ይችና ይች ሁሎችም ተመሳሳይ ናቸው። በቅርጻቸው የተለያዩ ናቸው። በድምጻቸው ተመሳሳይ ድምጽ ነው ያላቸው። ሞክሼ ፊደላት ናቸው ማለት ነው። ውደት። ኦኬ በእንግሊዝኛ ውስጥ እንዴት ይጻፋል የሚለውን ስናየው ውደት። ኦኬ ዩ ብቻዋን እንደ ኡ ትነበባለች። ዲኢ ደግሞ እንደማን ይነበባል ማለት ነው? እንደ ደ ይነበባል። ቲ ብቻዋን እንደ ት ትነበባለች ማለት ነው። በአንድ ላይ ምን ለማን ነው? ውደት ይላል ማለት ነው። ውደት ይላል። ኦኬ ቀጣይ ደግሞ ማን እናገኛለን? ላይ ዙን እናገኛለን። ዙማም። ኦኬ በእንግሊዝኛ ውስጥ እንዴት አድርገን እናነባዋለን፣ እንዴት አድርገን እንጽፈዋለን የሚለውን ስናየው ዙማም። ኦኬ አጻጻፋቸውን ስናይ ደግሞ ዜድዩ እንደዙ ይነበባል። ኤምኤ እንደ ማ ይነበባል። ኤም ብቻዋን ደግሞ እንደማን ትነበባለች? እንደ ም ትነበባለች ማለት ነው። አንድ ላይ ምን ማለት ነው? ዙማም ብለን ማንበብ እንችላለን ማለት ነው። እሺ ከዚህ ቀጥታ እናገኛለን? ዩን እናገኛለን። ዩክሬን። ኦኬ በእንግሊዝኛ ውስጥ እንዴት ይጻፋል፣ እንዴት ይነበባል የሚለውን ስናየው ዩክሬን። ኦኬ ዋዩ እንደ ዩ ይነበባል። ኬ ብቻዋን እንደ ክ ትነበባለች። አርኢ እንደ ሬ ይነበባል ማለት ነው። ኤን ብቻዋን ደግሞ እንደ ን ትነበባለች። በአንድ ላይ ምን ይላል? ዩክሬን ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ምን ይላል እናገኛለን ማለት ነው? ዱባይ። ኦኬ በእንግሊዝኛ ውስጥ እንዴት ጻፈ፣ እንዴት ይነበባል የሚለውን ስናይ ዱባይ። ኦኬ ዲዩ እንደማን ይነበባል? እንደ ዱ ይነበባል። ቢኤ ደግሞ እንደማን ይነበባል ማለት ነው? እንደ ባ ይነበባል ማለት ነው።
አይ ደግሞ እንደ ኢ ትነበባለች። በአንድ ላይ ምን ለማለት ነው? ዱባይ ዱባይ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ምን እናገኛለን? ጁፒተር ጁፒተር። ኦኬ በእንግሊዝኛው ደግሞ እንዴት ይጻፋል? እንዴት ሲነባል የሚለውን ስናይ ጁፒተር ጁፒተር። ኦኬ ጄዩ እንደ ጁ ይነበባል። አይ ደግሞ እንደ ቢ ይነበባል። ቲኢ እንደ ተ ይነበባል። አር ብቻዋን ደግሞ እንደ ር ትነበባለች ማለት በአንድ ላይ ይላል ጁፒተር ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ማን እናገኛለን? ጉልበት ጉልበት። ኦኬ በእንግሊዝኛው ደግሞ ምን ብለን እናነባዋለን? ጉልበት ጉልበት። ኦኬ ቲዩ እንደማን ይነበባል? እንደ ጉ ይነበባል። ኤል ብቻዋን ደግሞ እንደ ል ትነበባለች። ፒኢ እንደ በ ይነበባል። ቲ ብቻዋን እንደ ት ትነበባለች ማለት ነው። በአንድ ላይ ምን ይሆናል ማለት ነው? ጉልበት የሚል ቃል መመስረት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ምን አለ? ጡሩምባ ጡሩምባ። ኦኬ በእንግሊዝኛ ውስጥ እንዴት ይጻፋል የሚለውን ስናይ ጡሩምባ ጡሩምባ። ኦኬ ቲዩ እንደ ጡ ይነበባል። ሪዩ ደግሞ እንደ ሩ ይነበባል። ኤን ብቻዋን እንደ ን ትነበባለች። ቢኤ ደግሞ እንደ ባ ይነበባል ማለት ነው። ባል ላይ ሲነበብ ለማን ነው? ጡሩምባ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ምን አለ? ጩቤ ጩቤ። ኦኬ በእንግሊዝኛ ውስጥ እንዴት ይጻፋል? እንዴት ይነበባል የሚለውን ስናይ ጩቤ ጩቤ። ኦኬ ሲኤችዩ እንደማን ይነበባል ማለት ነው? እንደ ጩ ይነበባል። ቢኢ ደግሞ እንደ ቤ ይነበባል። በአንድ ላይ ምን ይላል ማለት ነው? ጩቤ ብለን ማንበብ እንችላለን ማለት ነው። እሺ ዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ ደግሞ በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብቱ።